ድሪም ላይ ህልም ላይ የሚላክ ውጊያን የምታሸንፉበት ትልቁ ዌፐን በህልማችሁ ውስጥ መልስ መመለስን መለማመድ። ለምሳሌ እኔ አንዳንድ ጊዜ የሆኑ ቦታ ፋይቶች ሳይ በሰዎች ህይወትም ይሁን ምጸልይላቸውም ሰዎች ወይ ጉባኤ ላይ የሚመጣም ማታ በህልም ጌታ ተናግሮኝ ከሆነ ድንገት ያንን ነገር ሳልጨርሰው ከነቃሁኝ ኢሚዲየትሊ ተመልሼ እተኛለሁ። እዛው ነገር ውስጥ ነቅቻለሁ እኮ መልሼ ልቀጥለው እተኛለሁ። እቀጥለዋለሁ። ወይ ምንድነው ያየሁት በኢየሱስ ምናምን ብዬ ቅዠት ብያለንስ ኖ ገብቼ አስተካክዬ እወጣለሁ። ይሄ ስፒሪቹዋል ሌቭል። ከዚህ በፊት ነግሬያቸዋለሁ። አንድ እግዚአብሔር ሰው በጣም ወደው እግዚአብሔር ሰው የሱ መንፈሳዊ ልጅ መጣና እንደዚህ ያለው ማታ በህልሜ ጦርነት ውስጥ ነው ያደርኩት አለ። ምን አይነት ጦርነት ውስጥ እስቲ ንገረኝ አለ። እንደዚህ ወታደሮች አይቼ ተኩስ ውስጥ ነበር እንደዚህ ምናምን አለ። ከዛ በኋላ ያ ፕሮፌት እየሰማው ገባው። መልአክ መጥቶ ነበር የሰውዬ አልገባውም ማለት ነው አለና ይኸውልህ በህልሜ ያያቸው ወታደሮች ካንተ ጋር ሲተኩሱ የነበሩት ወታደሮች ያንተ ኤንጅሎች ናቸው። አትሽሻቸው፣ ደግመ ካየ አትሽሻቸው አለ። እግዚአብሔር ራራለትና በኔክስት ዴይ ያን ውጊያ ውስጥ አያቸው ደግሞ እና በፊዚካል ሬልም ላይ ነግሮታል። ስፒሪቱ እውቀትን አውቋል። ነፍሱ ክፍል እውቀትን አውቃለች። ያንተ ወታደሮች ናቸው የሚለውን እውቀት አውቋል። ስለዚህ ማታ ላይ ሲተኛ ሲያገኛቸው ቆም አልፈራም። ከዛ ቱ ዩር ሰርፕራይዝ ምን እንዳሉት ታውቃላችሁ? እነዛ ወታደሮች መጡና እንደዚህ ያሉት ጀነራል ቀጣይ ወዴት ነው የምንሄደው ይሉታል። ያ ሰው በህልሙ ያንን ሲያይ ወታደሮች እንደሆኑ ሲያውቅ ጀነራል አሉት። ከዛ አሁን እንትን እንደሆንኩ ገባኛል። ዋትስ ኔክስት ወደዛ እንሄድላቸዋለሁ አለ። ከዛ እየሄደ ከርቀት ባለቤቴን ስትመጣ አየዋት አለ እና አንደኛው ከኔ ጋር ያለው ወታደር አንስቶ ሽጉጡ እረፍ ስለው ዝም በል አለኝና ተኮሰባት አለ እና ግንባሯን መጥቶ ገደላት አለ። ከዛ ወይኔ ባለቤቴን ብዬ ሳይ እያየዋት ወደ አውሬ ተቀየረች። መንፈሳዊ ዓለም ላይ ዲሲቭ ላይ ያደረገኝ ሌላ መልክ ይዞ የመጣ ዲመን እንደሆነ ገባኝ። ኤንጅሎቹ ግን ያውቁታል፣ አይስቱትም። ሊያሳስታቸው የመጣ አጋንንት መታወት። አሁን ልንገራችሁ ድሪሞች የምታዩዋቸውን ኮመን ድሪሞች ልንገራችሁ። ለምሳሌ በህልማችሁ በጣም ጥሩ ወዳጄ ነው የምትወዱት ወዳጅ በህልማችሁ ከዛ ሰው ጋር ስትደባደቡ ስትጣሉ ካያችሁ ሳይን እየሰጣችሁ ነው። ሆሊ ስፒሪት this is not a good friendship እያላችሁ ስትደባደቡ ካያችሁ ምልክት እየሰጣችሁ ያ ማለት የእናንተን ነገር የማይፈልግ እንቅፋት ከዛ ሳይድ እየመጣ ነው እያለ ሳይን እየሰጣችሁ ነው፣ እየነገራችሁ ነው። ህልምን ስታዩ አትፍሩ። ይሄው እያስተማርኳችሁ ያለሁት ስለሚሰራ የሆነ ነገር ስታዩ በህልማችሁ ውስጥ ነገሩን አትፍሩት፣ መልስ ለመስጠት እዛ ውስጥ ተለማመዱ። ያን ነገር እናንተ በህልማችሁ ውስጥ ከቀየራችሁት ፊዚካል ላይ ሀፕን አያደርግም። እስቲ አሜን በሉ። በኢየሱስ ስም የትኛውን ፋይት በህልማችሁ የተላከ እንዲሰበር ጸልያለሁ።